ሰላም ውድ ተመልካዮቼ በዛሬው ቆይታችን ደግሞ የምንሰራው ባለፈው ፓርት በቀጠለው ጂኦግራፊ ጥያቄዎችን ይሆናል የምንሰራው። አይኖ ትንሽ ጠፍቻለሁ፣ በጣም ቢዚ ስለነበርኩ ነው እሱ ፋይናል ኤግዛም ምናምን ፈተና ላይ ስለነበርኩ ነው እሱ የጠፋሁት። ዛሬ ደግሞ ይዤላችሁ የመጣው ምንድነው እሱ ከዲሞግራፊክ ዳታ ላይ ከዚህ ቴብል ላይ የወጡ ጥያቄዎችን ከዚህ ቴብል ላይ ያነበብን የሚወጡ ጥያቄዎችን ይሆናል የምንሰራው ማለት ነው። በደንብ መስራታችሁን እንዳረሱ ይሄን ቪዲዮ መከታተላችሁን፣ ምክንያቱም ፈተናችሁ ላይ ሲወጣ አንድና ሁለት ጥያቄ አለ ይዞ የሚመጣው። እንደዚህ አይነት ጥያቄ ከመጣ 5 6 7 ጥያቄ ከዚህ ላይ ብቻ ሊወጣ ስለሚችል በደንብ መከታተላችሁን እንዳረሱ። መጨረሻ ላይ ደግሞ እናንተ ፕራክቲስ የምታደርጉባትን ጥያቄ እቺን ጥያቄ ፕራክቲስ ታደርጉባታላችሁ ማለት ነው። አሁን አብረን እቺኛዋን እንስራት። ኩዌሽን ነምበር 80 ዋት ኢዝ ዘ ሬት ኦፍ ናቹራል ኢንክሪዝ ኢን ዘ ሪጅን ይላል። የተጠየቅነው ምንድነው እሱ ሬት ኦፍ ናቹራል ኢንክሪዝ ነው። እሱ ሬት ኦፍ ናቹራል ኢንክሪዝ ደግሞ እንዴት ነው እሱ የምንሰራው? በርዝ ሬት ሲቀነስ ዲዝ ሬት ሲካፈል ለቶታል ፖፑሌሽን ሲባዛ በ1000 አርግተን ነው እሱ ማለት ነው የምንሰራው። ሬት ኦፍ ናቹራል ኢንክሪዝ በርዝ ሬት ሲቀነስ ዲዝ ሬት ኦቨር ቶታል ፖፑሌሽን ታይምስ 1000 አርግተን ነው እሱ የምንሰራው። ተሰጥቶናል ማለት ነው። እዚህ ጋር በርዝ ሬት ለምሳሌ እዚህ ጋር ስንት ተሰጥቶናል? 150 ሺህ ተሰጥቶናል። ሲቀጥል ደግሞ ዲዝ ሬታችን እዚህ ጋር ተሰጥቶናል። ተሳስቼ ነው እዚህ ጋር ሶሪ። በርዝ ሬታችን 60 ሺህ ተሰጥቶናል። ዲዝ ሬታችን ደግሞ 27 ሺህ ተሰጥቶናል። ቶታል ፖፑሌሽናችንን ደግሞ እዚህ ጋር 3 ሚሊዮን ተሰጥቶናል ማለት ነው። እያስገባን መስራት ነው እሱ። አሁን በፎርሙላችን መሰረት ማስገባት ነው እሱ። በርዝ ሬት 60 ሺህ ነው እሱ። ዲዝ ሬት ደግሞ 27 ሺህ ነው እሱ። ቶታል ፖፑሌሽን 30 ሚሊዮን ነው እሱ። ሲቀጥ ሲባዛ በ1 ሺህ ነው እሱ የምናደርገው ማለት ነው። 60 ሺህ ሲቀነስ 27 ሺህ 33 ሺህ ይቀረናል። 33 ሺህ ሲካፈል ለ3 ሚሊዮን ሲባዛ በ1 ሺህ እናደርጋለን። ብዙ ጊዜ ካልኩሌተር ይዛችሁ መግባት የማትችሉ ልጆች ወይም ደግሞ ካልኩሌተር የሌላችሁ ልጆች እንደዚህ አሪፍ መሆን አለባችሁ። ሲጀመር እንደዚህ አይነት ፈተና ላይ ሲመጣባችሁ ኮምፕሊኬትድ የሆነ ጥያቄ አይመጣም። ስለዚህ ማቀናነስ ላይ በጣም አሪፍ መሆን አለባችሁ። አሁን እንዴት ነው እሱ የምናቀናንሰው? እዚህ ጋር 3 ዜሮ አለች። እኛዋን 3 ዜሮ በየትኛዋ 3 ዜሮ እኛዋን 3 ዜሮ እናጠፋፋለን። ሲቀጥል 33000 ሲካፈል ለ3000 ቀረን። አሁንም ማጠፋፋት እንችላለን ምክንያቱም 0 0 ስላሉ እችንም 3 ዜሮ በዚህኛዋ 3 ዜሮ ከዛ 33 ሲካፈል ለ3 ይቀረናል ማለት ነው። 33 ሲካፈል ለ3 ስንት ነው እሱ? 11 ነው እሱ ማለት ነው። መልሳችን የሚሆነው 11 1 ሺኛ ነው እሱ ማለት ነው። ስለዚህ መልሳችን የሚሆነው ኤ ላይ ያለው ሲ ላይ ያለው 11 1 ሺኛ የሚለው ነው እሱ ማለት ነው። ኩዌሽን ነምበር 81 ዘ ኤጅ ዲፔንደንሲ ሬሾ ኢዝ የተጠየቅነው ደግሞ አሁን ምንድነው እሱ ኤጅ ዲፔንደንሲ ሬሾ ነው እሱ። ኤጅ ዲፔንደንሲ ሬሾ ደግሞ እንዴት ነው እሱ የምንሰራው? ኤጅ ዲፔንደንሲ ሬሾ ኢዝ ኢኳልስ ቱ ከ15 ዓመት በታች ያሉት ወይም ደግሞ አንደር 15 ሲደመር አባብ 65 ሲካፈል ለአዳልት ወይም ደግሞ ከ15 ከ64 ላሉ ሰዎች ማለት ነው አዳልት እንላቸዋለን። ሲባዛ በ100 ነው እሱ የምናደርገው። በአንድ ሺህ ምናምን እንዳትሉ ብዙ ልጆች የምትሳሳቱት እዚህ ከዚህ ከፊት ፎርሙላውን ታውቁና ከፊት ያለችዋን 100 እና 1000 የምትለዋን ነው እሱ ማለት የምትሳሳቱት። በደንብ ለብ ማለታችሁን እንዳረሱ። አሁን ፎርሙላችንን እያስገባን መስራት ነው እሱ። አንደር 15 ኤጅ ተሰጥቶናል እዚህ ጋር አንደር 15 እዚህ ጋር ተሰጥቶናል። 1,350,000 እዚህ ጋር ተሰጥቶናል። ሲቀጥል ደግሞ ሲደመር አባብ 65 ነው እሱ። አባብ 68ታችንም ተሰጥቶናል። 150,000 ቹትና እዚህ ጋር ተሰጥቶናል። ሲቀጥል አዳልት ማለት ደግሞ ከ15 እስከ 64 መሃል ያሉ ሰዎች ናቸው እሱ 1,500,000 እዚህ ጋር ተሰጥቶናል። ሲባዛ በ1000 አርግተን ፎርሙላችን እያስገባን መስራት ነው እሱ ማለት ነው። በፎርሙላችን መሰረት አሁን እናስገባለን ማለት ነው። አንደር 15 ስንት ተሰጥቶናል? 1,350,000 ተሰጥቶናል ማለት ነው። እሱን እዚህ ጋር እናስገባለን። 1,350,000 ሲደመር አባብ 65 ደግሞ ስንት ሰጥቶን ነበረ? 1,150,000 ተሰጥቶናል። እነኚህ ሁለቱን እንደምራለን ማለት ነው። ሲካፈል ለቶታል ፖፑሌሽን ቶታል ፖፑሌሽናችን ደግሞ 1.5 ሚሊዮን ነበረ። ቶታል ፖፑሌሽን ላለው ቶታል ፖፑሌሽን ሳይሆን ፖፑሌሽን ወይም ደግሞ አዳልት የምንላቸው ለስነሱ ሲባዛ በ100 እናደርጋለን። 1,350,000 ሲደመር 150,000 ስንት ይሆናል? 1,500,000 ይሆናል። 1,500,000 ሲካፈል 1,500,000 ምክንያቱም እዚህ ጋር 1,500,000 ነው እሱ አዳልታችን ሲባዛ በ100 እናደርጋለን ማለት ነው። አሁንም እዚህ ጋር ምንድነው እሱ አሪፍ ነው መሆን ያለብን። ዜሮ ዜሮችን ማቀናነስ አለብን። እችን 2 ዜሮ በዚች 2 ዜሮ እናጠፋፋለን። አሁን እዚህ ጋር 3 ዜሮ ቀርቶናል። እችን 3 ዜሮ በዚህ 3 ዜሮን ቀርቶናል ማለት ነው። ስለዚህ 1500 ሲካፈል ለ15 ቀርቶናል ማለት ነው። 1500 ሲካፈል ለ15 ደግሞ ስንት ነው እሱ? 100 ነው እሱ ማለት ነው። ስለዚህ መልሳችን የሚሆነው ምንድነው እሱ ዲ ላይ ያለው 100 ነው እሱ ማለት ነው። ኩዌሽን ነምበር 82 ዘ ኢንፋንት ሞርታሊቲ ሬት ኦፍ ዘ ሪጅን ኢዝ ኢንፋንት ሞርታሊቲ። አሁን ደግሞ የተጠየቅነው ምንድነው? ኢንፋንት ሞርታሊቲ ሬት ነው እሱ ማለት። ኢንፋንት ሞርታሊቲ ሬት ደግሞ እንዴት ነው እሱ የምንሰራው?
ኢንፋንት ሞርታሊቲ ሬት ኢዝ ኢኳልስ ቱ ኢንፋንት ዲዝ ኦቨር ወይም ደግሞ ሲካፈል ለላይቭ በርዝ ሲባዛ በ1000 ነው እሱ የምናደርገው ማለት ነው። ኢንፋንት ዲዝ ሲካፈል ለላይቭ በርዝ ሲባዛ በ1000 ነው እሱ የምናደርገው። ብዙ ጊዜ ከፖፑሌሽን ጋር የተገናኘው በሲባዛ በምንድን ነው የምናደርገው? በ1000 ነው እሱ የምናደርገው ማለት ነው። አሁን እዚህ ጋር ኢንፋንት ዲዛችን እዚህ ጋር 27000 አለ። ሲቀጥል ደግሞ ላይቭ በርዛችን ደግሞ እዚህ ጋር ስንት አለ? 60000 አለ ማለት ነው። ሲባዛ በ1000 ማድረግ ነው እሱ ማለት ነው። እሺ አሁን በፎርሙላችን መሰረት እንሰራዋለን ማለት ነው። ኢንፋንት ሬታችን ስንት ነው? እሱ 1200 የሚሞት ሰው አለ። ሲቀጥል ደግሞ ላይቭ በርዛችን 60000 ሰው አለ። ሲባዛ በ1000 እናደርጋለን። እዚህ ጋር አሁን ማጠፋፋት ነው እሱ። አሁንም እዚህ ጋር 3ቷን 0 በዚህ 3 0 እናጠፋለን። እችን 1 0 ደግሞ በዚች 1 0 እናጠፋለን። 120 ሲካፈል ለ6 ስንት ይቀረናል? 120 ሲካፈል ለ6 20 ይቀረናል ማለት ነው። ስለዚህ 20 ኦቨር 1000 ወይም ደግሞ 20 ሰው ከ1000 ሰው ውስጥ 20 ሰው ይሞታል ማለት ነው። ስለዚህ ኦኬ ቢ ላይ ያለው 20 ለ1000ኛ ይሆናል ማለት ነው። ቀጣይ ጥያቄ ደግሞ ዋት ኢዝ ዘ ክሩድ ፖፑሌሽን ዴንሲቲ ኦፍ ዘ ሪጅን ይላል። የተጠየቀው ምንድነው እሱ? ክሩድ ፖፑሌሽን ዴንሲቲ። ክሩድ ፖፑሌሽን ዴንሲቲ ደግሞ ምንድነው እሱ? በአንድ አካባቢ ምን ያህል ሰው ይኖራል የሚለው ሰው ማለት ነው። እና አሁን ክሩድ ፖፑሌሽን ዴንሲቲ እንዴት ነው እሱ የምንሰራው? ክሩድ ፖፑሌሽን ዴንሲቲ ኢዝ ኢኳልስ ቱ ቶታል ፖፑሌሽን ዲቫይድድ ባይ ቶታል ኤሪያ ወይም ደግሞ አጠቃላይ ያለውን ኤሪያ ቶታል ኤሪያ ታይምስ ምናምን የሚባል ነገር የለም። በቃ የምንሰራው ቶታል ፖፑሌሽን ዲቫይድ ባይ ቶታል ኤሪያ አድርገን ነው የምንሰራው። ቶታል ፖፑሌሽናችን እዚህ ጋር ተሰጥቶናል 3 ሚሊዮን ተሰጥቶናል። ሲቀጥል ደግሞ ቶታል ኤሪያችን እዚህ ጋር ተሰጥቶናል። ቶታል ኤሪያ እዚህ ጋር 50000 ኪሎ ሜትር ስኩዌር ተሰጥቶናል ማለት ነው። ይሄን እያቀናነሱ መስራት ነው እሱ ማለት ነው። እዚቹ እንስራ 3 ሚሊዮን ሲካፈል ለ50000 እናረጋለን። እችኛዋን 4ቷን 0 በዚህኛዋ 4ቷ 0 ማጥፋት ነው እሱ እና 300 ሲካፈል ለ5 ይቀራል። 300 ሲካፈል ለ5 ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። 60 ፐር ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ መልሳችን ምን ላይ ነው እሱ የሚሆነው? ቢ ላይ ያለው 60 ፐር ኪሎ ሜትር ስኩዌር የሚለው ይሆናል ማለት ነው መልሳችን። 84ኛ ጥያቄ ዘ ደብሊንግ ታይም ኦፍ ዘ ካንትሪ ፖፑሌሽን ኢዝ። አሁን እዚህ የተጠየቀው ምንድነው እሱ? ደብሊንግ ታይም ነው እሱ። እቺ ጥያቄ ብዙ ጊዜ በቴብልም ሆነ ለብቻዋ በሲንግል ሆናም ትመጣለች። በደንብ ማየት አለባችሁ እቺ ጥያቄ። ደብሊንግ ታይም እንዴት ነው እሱ የምንሰራው? 70 ሲካፈል ለግሮዝ ሬት አርግተን ነው እሱ የምንሰራው። ግን እዚህ ጋር አልተሰጠንም እንትን አሁን እዚህ ላይ እንደምናየው ምንም ግሮዝ ሬታችን አልተሰጠንም። ስለዚህ ግሮዝ ሬታችንን ደግሞ እንዴት ነው እሱ የምናገኘው? ግሮዝ ሬት ኢዝ ኢኳል ቱ በርዝ ሬት ሲቀነስ ዲዝ ሬት ሲደመር ኔት ማይግሬሽን ሲካፈል ለቶታል ፖፑሌሽን ሲባዛ በመቶ አርግተን ነው እሱ የምናገኘው። ምክንያቱም እዚህ ጋር አኑዋል ግሮዝ ሬታችን አልተሰጠንም ማለት ነው። አኑዋል ግሮዝ ሬታችን ስላልተሰጠን እቺን ፎርሙላ ነው እሱ ማለት ነው ሁሌ ለአኑዋል ግሮዝ ሬት የምንጠቀመው ማለት ነው። እቺን ፎርሙላ በደንብ ያዟት። አኑዋል ግሮዝ ሬት ኢዝ ኢኳል ቱ በርዝ ሬት ማይነስ ዲዝ ሬት በርዝ ሬት ማይነስ ዲዝ ሬት ፕላስ ኔት ማይግሬሽን ኦቨር ቶታል ፖፑሌሽን ታይምስ 100 አርግተን ነው እሱ የምንሰራው ማለት ነው። አሁንም እዚህ ጋር ኔት ማይግሬሽን ሬት አልሰጠንም። ኔት ማይግሬሽን ሬትን ደግሞ እንዴት ነው እሱ የምናገኘው? ኢሚግሬሽን ሲቀነስ ኢሚግሬሽን አርግተን ነው እሱ የምናገኘው ማለት ነው። አሁን እያስገባ መስራት ነው እሱ ማለት ነው። ቀደም እዛ ጋር ግራቭን ቴብሉ ላይ አይታችሁ ነበረ። አሁን ምንድነው እሱ የምናደርገው? በርዝ ሬት ማይነስ ዲዝ ሬት እዛ ጋር ቀደም ሰርተን ነበረ። በርዝ ሬት ማይነስ ዲዝ ሬት ስንት አግኝተናል? 33000 አግኝተን ነበረ። ኔት ማይግሬሽን ሬት ደግሞ እንዴት ነው እሱ የምናገኘው? ኢሚግሬሽን ማይነስ ኢሚግሬሽን አርግተን ነው እሱ የምናገኘው ማለት ነው። ስለዚህ ኢሚግሬሽናችንን 15000 ነው እሱ እና ደግሞ ኢሚግሬሽናችንን ደግሞ 66000 ነው እሱ። 15000 ሲቀነስ 6000 ስንት ይሆናል? 9000 ይሆናል ማለት ነው። 9000 ሲደመር 33000 42000 ይቀረናል ማለት ነው። 42000 ሲካፈል ለቶታል ፖፑሌሽናችን ደግሞ ስንት ነበረ? 3 ሚሊዮን ነበረ። ለ3 ሚሊዮን እናካፍላለን። ለ3 ሚሊዮን ለ42000 ሲካፈል ለ3 ሚሊዮን ሲባዛ በመቶ እናረጋለን። ስንት ይመጣልናል? አሁንም እዚህ ጋር እንደዛ እንደቀደሙን መስራት እንችላለን። እቺን ሁለቷን 0 በዚህች 2 0 እናጠፋለን። አሁን 4 0 ከስራለን። እቺን 3 0 በዚህኛው 3 0 እናስቀራለን። ስንት ቀረን? 42 ሲካፈል ለ30 ቀረ ማለት ነው። 42 ሲካፈል ለ30 ደግሞ ስንት ነው እሱ የሚመጣው? 1.4 ነው እሱ የሚመጣው ማለት ነው። አሁን እንትናችንን አስገብተን መስራት እንችላለን። ግሮዝ ሬት ኢዝ ኢኳልስ ቱ 70 ኦቨር ደብሊንግ ታይም ማለት ነው። እዚህ ጋር ሶሪ ደብሊንግ ታይም ኢዝ ኢኳልስ ቱ 70 ኦቨር ግሮዝ ሬት ነው የምናረገው ማለት ነው። ስለዚህ 70 ሲካፈል ለ1.4 እናረጋለን ማለት ነው። 1.4 ማለት ደግሞ ስንት ነው? 70 ሲካፈል 1.4 ደግሞ ስንት ነው? እሱ 50 ነው እሱ የሚቀራ ማለት ነው። ስለዚህ 50 ነው የሚሆነው መልሳችን ማለት ነው።
በደንብ ማወቅ ያለባችሁ ፎርሙላ የትኛዋ ናቸው? ብዙ ጊዜ ትመጣለች። አኑዋል ግሮዝ ሬታችንን ስንሰራ በርዝ ሬት ሲቀነስ ዲዝ ሬት ሲደመር ኔት ማይግሬሽን ሲካፈል ለቶታል ፖፑሌሽን ሲባዛ በመቶ አርግተን ነው እሱ የምንሰራው ማለት ነው። ኦኬ መልሳችን የሚሆነው ምን ላይ ያለው ነው? እሱ እዚህ ጋር አልተሰጠንም። A8880 B24 C350 D 70 ይርስ ይላል። ይሄ ጥያቄ ስህተት አለው። ምክንያቱም መልሳችን 50 ነው እንጂ እዚህ ውስጥ ያለው አይሆንም ማለት ነው። እነሱ ያሰቡ ሜቢ እዚህ ጋር ያወጣው ሰውዬ የተሳሳተው እዚህ ጋር 70 እንትን ፈልጎ ነው መሰለኝ ሬት ኦፍ ኢንክሪዝ አርግቶ ወይም ደግሞ በርዝ ሬት ሲቀነስ ዲዝ ሬት ብቻ አርግቶ ኔት ማይግሬሽን አልደመረበትም። በዛ የተሳሳተ ይመስለኛል። ስለዚህ መልሳችን ግን 50 ዓመት ነው እሱ የሚሆነው ማለት ነው። ኩዌሽን ነምበር 85 አግሪካልቸር ዴንሲቲ ኦፍ ዘ ካንትሪ ኢዝ። አሁን ደግሞ የተጠየቅነው ምንድነው? እሱ አግሪካልቸር ዴንሲቲ ነው። እሱ አግሪካልቸር ዴንሲቲ ደግሞ እንዴት ነው እሱ የምንሰራው? አግሪካልቸር ዴንሲቲ ኢዝ ኢኳልስ ቱ AD ኢዝ ኢኳልስ ቱ ሩራል ፖፑሌሽን ዲቫይድድ ባይ ካልቲቬትድ ላንድ ኤሪያ ወይም ደግሞ የለማው አጠቃላይ መሬት ማለት ነው። ካልቲቬትድ ላንድ ኤሪያ እናደርጋለን። አሁን እዚህ ጋር እያስገባ መስራት ነው። እሱ ሲምፕል ነው። እሱ ሩራል ፖፑሌሽናችን እዚህ ጋር ስንት ነው? እሱ 20 ወይም ደግሞ የሩራል እንትናችን ስንት ነው? እሱ 2.4 ሚሊዮን ነው። እሱ እዚህ ጋር 2.4 ሚሊዮንን እንጽፋለን። ሲካፈል ካልቲቬትድ ላንድ ኤሪያ እናደርጋለን። ካልቲቬትድ ላንድ ኤሪያችን ደግሞ ስንት ነች? እሷ 36,000 ነው። እሱ እዚህ ጋር 36,000 ምንም አናረግም ማቀናነስ ነው እሱ። አሁንም እችኛዋን 30 በዚህኛው 30 እናጠፋፋለን። 2400 ሲካፈል 36 ስንት ይቀረናል? 66.667 ይቀረናል። ይሄ ሲጠጋጋ ወደ ሲጠጋጋ ወደ 67 ይሆናል ማለት ነው። ስለዚህ 67 ፐር ኪሎ ሜትር ስኩዌር ይሆናል ማለት ነው። መልሳችን 85ኛ ጥያቄ ምን ይሆናል? ኤ ላይ ያለው 67 ፐር ኪሎ ሜትር ስኩዌር ይሆናል ማለት ነው። ሁልጊዜ እንዳትሳሳቱ። አግሪካልቸር ዴንሲቲ የምንሰራው እንዴት ነው? እሱ ሩራል ፖፑሌሽን ሲካፈል ለካልቲቬትድ ላንድ ኤሪያ አርግተን ነው እሱ። 86ኛ ጥያቄ ደግሞ ምን ይላል? ዋት ኢዝ ኦልድ ኤጅ ዲፔንደንሲ ሬሾ ይላል። ኦልድ ኤጅ ዲፔንደንሲ ሬሾን ደግሞ እንዴት ነው እሱ የምንሰራው? ፖፑሌሽን ከ65 በላይ ያሉ ሲካፈል ከ15 ከ64 ወይም ደግሞ አዳልት ላሉት ሲባዛ በመቶ አርግተን ነው እሱ የምንሰራው ማለት ነው። እዚህ ጋር ስናይ ሁሉም ነገር ተሰጥቶናል ማለት ነው። አንደር 15 እዚህ ጋር አንደር ከ15 በታይ 1.3 ሚሊዮን 1,350,000 ተሰጥቶናል። ሲካፈል ለ15 ከ64 ላሉ ወይም ደግሞ አዳልት ለምንላቸው 1,500,000 ተሰጥቶናል። ሲባዛ በ100 አርግተን ነው ማለት ነው የምንሰራው። ከ65 በላይ ያሉት ስንት ናቸው? እሱ ከ65 በላይ ያሉ ስንት ናቸው? እሱ 150,000 ናቸው እሱ። ሲቀጥል ደግሞ አዳልቶቹ ስንት ናቸው? 1.5 ሚሊዮን ናቸው። እነኚህም አቀናና 65 150,000 ሲካፈል ለ1.5 ሚሊዮን ሲባዛ በመቶ አርግተን እንሰራለን። እቺን 2 ዜሮ በዚህኛው 2 ዜሮ እናጠፋለን። ሲቀጥል እዚህ ጋር 3 ዜሮ አለች። እቺንም በ3 ዜሮ እናጠፋለን። 150 ሲካፈል ለ15 ይቀረናል። 150 ሲካፈል ለ15 ደግሞ ስንት ነው? እሱ 10 ነው እሱ ማለት ነው። ስለዚህ መልሳችን 10 ነው። በሁሌ በፐርሰንት ነው የምናስቀምጠው። ኦልድ ኤጅ ያንግ ኤጅ ምናምን ከተባላችሁ በፐርሰንት ነው እሱ የምናስቀምጠው። እሺ ስለዚህ መልሳችን ምን ላይ ያለችው ነው? እሱም ነው ኤ ላይ ያለችው 10% የምትለዋ ትሆናለች ማለት ነው። ኩዌሽን ነምበር 87 ካልኩሌት ዘ ያንግ ኤጅ ዲፔንደንሲ ሬሾ። እዚህ ጋር የተጠየቅነው 86ኛ ላይ ኦልድ ኤጅ ነበረ። እዚህ ጋር የተጠየቅነው እዚህ ጋር ደግሞ ያንግ ኤጅ ነው እሱ የተጠየቅነው። እዚህ ጋር በተመሳሳይ ፎርሙላ ነው እሱ የምንሰራው ማለት ነው። እዚህ ጋር ኦልድ ኤጅ ከ65 በላይ ብለን ነበረ። ያንግ ኤጅ ላይ ደግሞ ምንድነው እሱ የምናደርገው? ፖፑሌሽን አንደር 50 ኤጅ ነው የምናደርገው። አንደር 50 ወይም ደግሞ ከ15 በታች ያሉት ሲካፈል ለአዳልት ወይም ደግሞ ከ15 ከ65 ላሉት ማለት ነው ሲባዛ በመቶ አርግተን ነው እሱ የምንሰራው። እዚህ ጋር ተሰጥቶናል ማለት ነው። ሁሉም ስለተሰጠን ወደ ፎቶ ላይ እንሂድና እዛ እንሰራለን። እሺ አንደር 15 ተሰጥቶናል። 1,350,000 ተሰጥቶናል። አዳልት ደግሞ 1.5 ሚሊዮን አለ። እነኚህ ሁለቱን እናቀናንሳለን። እቺኛዋ 2 ዜሮ በዚህች 2 ዜሮ እንመታለን። ሲቀጥል እዚህ ጋር 3 ዜሮ ቀርቶናል። እቺኛዋን በ3 ዜሮ እንድንመታለን። 1350 ሲካፈል ለ15 ይሆናል ማለት ነው። 1350 ሲካፈል በዚህኛውም ወይ መስራት ትችላላችሁ። 15 1350 አርግታችሁ። ስለዚህ መልሳችን ስንት ይመጣል? 90% ይቀራናል ማለት ነው። መልሳችን የሚሆነው ስንት ነው? እሱ 90% ነው እሱ ማለት ነው። መልሳችን እዚህ ቢ ላይ ያለችዋ 90% ትሆናለች ማለት ነው።
ኦኬ የሚቀጥለው ጥያቄ ደግሞ ምንድነው? እሱ 88ኛ ነው። እሱ ጨርሰናል ማለት ነው። ከ80 እስከ 87 ያሉትን ጥያቄዎች ከዚህ ከቴብሉ ላይ የወጡ ጥያቄዎችን ጨርሰናል ማለት ነው። 88ኛ ጥያቄ ደግሞ ይላል ኢፍ ቱ ፕሌስ አር። ይሄኛው ጥያቄ ከወቻሞ ሞጁል ላይ ቀጥታ ነው እሱ የመጣው ማለት ነው። ለሪሜዲያል ተብሎ የተዘጋጀ ወቻሞ ሞጁል ላይ እዛ ላይ ማግኘት ትችላላችሁ። ፔጅ ስንት ነው እሱ? ወደ 135 እንደዚህ አይነት ፔጅ ላይ ነው እሱ ያለው ማለት ነው። ቀጣይ እናንተ ደግሞ እንድትሰሩ መፈልጋት ጥያቄ የትኛዋ ነች እሷ? ወይም ደግሞ ፕራክቲስ የምታደርጉባት ጥያቄ እቺን ጥያቄ ፕራክቲስ አርጉባት ማለት ነው። የተጠየቀው ምንድነው እሱ? ዋት ኢዝ ዘ ሴክስ ሬሾ ኦፍ ዘ ሪጅን ይላል። የተጠየቀው ምንድነው እሱ? ሴክስ ሬሾ ነው እሱ። ሴክስ ሬሾ ደግሞ እንዴት ነው እሱ የምንሰራው? ሜል ሲካፈል ለፊሜል ሴክስ ሬሾ ኢኳልስ ቱ ሜል ዲቫይደድ ባይ ፊሜል ሲባዛ በ100 አርግታችሁ ነው እሱ የማን ላይ የመሰሩት እዚህ ጋር እንደዚህ እያደረጋችሁ መስራት ነው እሱ። ሲቀጥል ደግሞ 77ኛ ጥያቄ ዘ ኮረስፖንዲንግ ዴንሲቲ ኦፍ ዘ ሪጅን ኢዝ ይላል። የተጠየቅነው ምንድነው እሱ? ዴንሲቲ ኦፍ ዘ ሪጅን ነው እሱ። ዴንሲቲ ቅድም ሰርተን ነበረ ክሩድ ዴንሲቲ ማለት ነው። እና ዴንሲቲ እንዴት ነው እሱ የምንሰራው? ቶታል ፖፑሌሽን ሲካፈል ለቶታል ኤሪያ አርግተን ነው እሱ የምንሰራው ማለት ነው። ዴንሲቲ የምንሰራው ማለት ነው። እዚህ ጋር ግን ትንሽ ልብ ማለት ያለባችሁ ቶታል ፖፑሌሽን አልተሰጣችሁም። እዚህ ጋር እንደምታዩት ሁሉም እዚህ ጋር ቶታል ፖፑሌሽን አልተሰጣችሁም ማለት ነው። ቶታል ፖፑሌሽናችን እንዴት ነው እሱ የምናገኘው? እዚህ ጋር ፊሜል 3 ሚሊዮን ሰጥቶናል። እዚህ ጋር ደግሞ ሜል 2 ሚሊዮን ሰጥቶናል። እነኚህ ሁለቱን አንድ ላይ ስንደምር 5 ሚሊዮን ወይም ደግሞ ቶታል ፖፑሌሽን እናገኛለን ማለት ነው። ሜል እና ፊሜልን ደምረን ቶታል ፖፑሌሽንን እናገኛለን ማለት ነው። እንደዚህ ነው ክሩድ ዴንሲቲን የምንሰራው ማለት ነው። 78ኛ ጥያቄ ደግሞ ምን ይላል? ዋት ዘ ክሩድ ዲዝ ሬት ኦፍ ዘ ሪጅን ይላል። ክሩድ ዲዝ ሬትን ደግሞ እንዴት ነው እሱ የምንሰራው? ቶታል ዲዝ ሲካፈል ለቶታል ፖፑሌሽን ሲባዛ በ1000 አርግተን ነው እሱ የምንሰራው። ቀላል ነው ማለት ነው። ራሳችሁ ፕራክቲስ አርጉባት። ለዛሬ ነበረን ቆይታ ይሄን ይመስል ነበረ። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እንዲሁም ደግሞ በጣም መስራት በቃ አልገባችሁ ያለውን ፓርት ምናምን ከስር ጻፉልኝ ማለት ነው። ሰራላችኋለሁ ማለት ነው ቶሎ ብዬ። እንዲሁም ቴሌግራም ቻናላችን ብትቀላቀሉ ደግሞ ብዙ ነገር ታገኛላችሁ። እነኚህ ጥያቄዎች እንዲሁም ደግሞ ከዚህም በፊት የሰራናቸውን ጥያቄዎችን እዛ ላይ ስለምታገኙ መቀላቀላችሁን እንዳረሱ። ፒስ አውት